ሰላም ጤና ይስጥልኝ ሲስተር ሩት ነኝ። ዛሬ ከኔ ጋር የምናየው ፖስት ፓርተም ዲፕሬሽን ወይ ደግሞ ከወሊድ በኋላ ሊመጣ የሚችል የድብርት ስሜት ምንድነው? መንስኤዎቹስ ምንድናቸው? ቤተሰብስ ማወቅ ያለበት ነገር ምንድነው? መፍትሄዎቹስ የሚሉትን ነገሮች ከኔ ጋር እናያለን። አብራችሁን ቆዩ። ፖስት ፓርተም ዲፕሬሽን ወይ ደግሞ ከወሊድ በኋላ የሚመጣ የድብርት ስሜት 70% እና 80% የሚሆኑ እናቶች ላይ ይከሰታል። ይህም ደግሞ የሚከሰተው ለጥቂት ቀናት ነው። 2 ሳምንት እና ከዛ በላይ ከሆነ ግን የሕክምና እርዳታ ያስፈልጋታል ማለት ነው። የፖስት ፓርተም ዲፕሬሽን ምክንያቱ ሊፈጠርበት የሚችልበት ዋና ምክንያት ምንድነው? እሱ ከፍተኛ የሆርሞን ለውጥ በእናቲቱ ሰውነት ውስጥ ስለሚካሄድ፣ እንዲሁም ደግሞ የምጥ ድካም ሊኖራት ይችላል፣ የእንቅልፍ ማጣት፣ ሶስተኛ ደግሞ አዲስ ልጅ የመንከባከብ ኃላፊነት፣ እነዚህ ሁሉ ለዚህ ስሜት መፈጠር ተጽዕኖ ሊሆኑ ይችላሉ ማለት ነው። የፖስት ፓርተም ዲፕሬሽን ዋና ምልክቶች የምንላቸው የማያቋርጥ የሀዘን፣ የባዶነት፣ የተስፋ መቁረጥ ስሜት ሊኖር ይችላል። ያለ ምክንያት በተደጋጋሚ ማልቀስ፣ ከልጅ ጋራ ፍቅር ማጣት፣ የመቀራረብ መቸገር፣ ከፍተኛ የድካም ስሜት ከቤተሰብ ጋር እንዲሁም ከጓደኞች ጋር ራስን ማግለል፣ ከልክ ያለፈ መጨነቅ፣ ልጄን ጎዳ ይሁን ብሎ መፍራት፣ የምግብ ፍላጎት መዛባት፣ ከባድ እንቅልፍ ማጣት ወይ ደግሞ ልጁ ተኝቶ እንኳን መተኛት አለመቻል፣ ቶሎ መበሳጨት፣ መጨነቅ፣ ትኩረት ማጣት፣ የመደናገጥ ስሜት፣ እነዚህ ናቸው። ከወሊድ በኋላ ሊመጣ የሚችል ድብርትን 2 ሳምንት እና ከዛ በላይ የሚቆይ ከሆነ ሕክምና ያስፈልገዋል ወይ ደግሞ የስነ ልቦና አማካሪዎችን በማግኘት ከነሱ እርዳታ ማግኘት ይኖርብናል ማለት ነው። አንደኛ በካውንስሊንግ ወይ ደግሞ ሳይኮቴራፒ አገልግሎት በማግኘት እናትየው እርዳታ ማግኘት ትችላለች። ሁለተኛ ደግሞ ሜዲኬሽን ትሪትመንት ወይ ደግሞ መድኃኒት በመውሰድ አንቲዲፕሬሰንት መድኃኒቶችን በመውሰድ የምታጠባ እናት ሕፃኗን ሳትጎዳ መድኃኒቱን በመውሰድ ሕክምና ወይ እርዳታ ማግኘት ትችላለች ማለት ነው። ሌላኛው ከሕክምና ባሻገር ቤተሰብ ሊረዳቸው ሊያግዛቸው የሚችሉበት መንገድ አንደኛው ኃላፊነትን መጋራት ነው። እናትየው ለሕፃኑ እሷ ብቻ ኃላፊነት እንዳለባት እንዳይሰማት አድርገን ሕፃኑን ቴኬር እንዲያደርጉ የትዳር አጋር ሊሆን ይችላል፣ ቤት ውስጥ ያሉ ሌሎች የቤተሰብ አባላቶች ሕፃኑን እንዲያግዟት ኃላፊነቷን እንዲጋሩ ማድረግ እንችላለን። ሌላኛው እናትየው በቂ ረፍት እንድታደርግ ሕፃኑ ሲተኛ እናትየው በቂ ረፍት እንድታደርግ፣ አለመተኛት በራሱ ድብርትን ስለሚያባብስብን ማለት ነው። ሶስተኛው ምንድነው? የአካል ብቃት እንቅስቃሴ እንድታደርግ፣ ወክ እንድታደርግ፣ አየር እንድትቀበል ማድረግ እሱ ሌላኛው ነው። እንዲሁም ደግሞ ስሜቷን እንድትናገር፣ የሚያስጨንቃትን የሚያስከፋትን ነገር ለትዳር አጋሯ ለቅርብ ጓደኞቿ ስሜቷን እንድትናገር እንድታወራ መጋበዝ ይኖርብናል። ሌላኛው ኃይል ሰጪ ምግቦችን እንድትመገብ፣ የተመጣጠነ ምግብ እንድትመገብ እንመክራለን ማለት ነው። የዛሬው ቪዲዮ ይመስል ነበረ። በሌላ ሀሳብ